አበዛሹ ኮተትሽን አስይዤ እንዴ ስትመጣ እነግርሃለን ብለን እኮ ነው። ይሄን ሁሉ ድፍረት ከየት አመጣችሁ? ትሰሚኛለሽ? እኔ ከዛ ቤት እንደወጣ ነበር አሞኛል ያለችኝ። ወይኔ ህይወት የማዕድ ዱርዬ እኮ ነው ቤቴ የሰበሰብኩት። ትሰሚኛለሽ? ታዲያ ለዚህ ቤት ሆነ ለታዴ የመጀመሪያ ስልኩ አይሰራም። አየሽ፣ ለዚህ ነው የምቀናብሽ፣ ምንም ነገር ስለማታውቂ። ምና እዚህ ከመጣው ጀምሮ ከምታስቢ በላይ ግራ እያጋባሽ ነው። ለምን ግን እንደምትጋቢ ታውቂያለሽ? ዝም ብለሽ ስለምትጠይቂ። በቃ አርፈሽ መኖር አትችይም። ከመጣው ጀምሮ በዚህ አይነት ሁኔታ ላናገርሽኝም ነበር። ዛሬ ግን ተለይተሽብኛል። እኔ ሁሌም እንደዚህ ነኝ ፈሪሃ። ምና የሆነ ነገርማ ሆንሻል። ምን እንደሆነ ግን አላውቅም። እመኝ ይደርስበታለሁ። እኔም ማውቃት ምናች አይደለችም። አረ ፈሪሃ እባክሽን አቁም። እንደዚህ ጥያቄዎች መጠየቅሽ ከጀመርሽ አባቴ ችግር ውስጥ ትከቻለሽ። ማን ነው? እኔ ነኝ አጎቴ። ፈሪያ ነይ ግቢ። አይ አጎቴ፣ አንተን ላውራ ነው የፈለኩት። ነይ ግቢ፣ ማንም የለም እኮ። እሺ እንዴት ነህ አጎቴ? እንዴት አደርሽ? እኔ እርግ ደህና ነኝ። እኔ የምልህ አጎቴ፣ ሀሩን ማለቴ እዚህ ክፍሉ አላደረም እንዴ? ኧረ እዚህ ነው ያደረው። ሌላ የት ማደር ያለው ብለሽ? ምናልባት ሳሎን ማለቴ ለሊት ላይ ሳሎን ድምፅ ነው የሰማሁት መስሎኝ ነበር። ልክ ነሽ። ሁለታችንም ድምፅ ሰምተን ነበር። እሱ ወጥቶ ከእናቱ ጋር ይሁን ከእህቱ ጋር አምሽቶ ነው የመጣ። እህቱ? ምን አልሽ ልጄ? ምንም አላልኩም። እና በጧት ወጥቶ ነው እንዴ? አዎ፣ እናቱ ሳትታመም አትቀርም። ኧረ አሁን አግኝቻታለሁ። ምንም አልሆነችም። እርግጠኛ ነሽ? እኔ ልጅ ድምጿን ሰምቶ እኮ ነው ከዚህ ተሯርጦ የወጣው። እኔ እንጂ የዚህ ቤት ነገር ምን ታውቁ። እነሱን ተዋቸውና አንተ ጤና እንዴት ነው? ክብሩ ይስፋ። በጣም ደህና። ተመስገን። እንዲሁ እንደተጨነቅሽ አልተኛሽም እንዴ? ፊትሽ ጥሩ አይደለም። አዎ ጎቴ፣ ደህና አይደለሁም። እኔን ልጄ ምን ሆንሽብኝ? የተናገረሽ ወይም ያስቀየመሽ ሰው አለ እንዴ? አይ እንደዛ እንኳን አይደለም። ታዲያ ምንድነው እንደዚህ እንቅልፍ ያሳጣሽ? የመና ጉዳይ በጣም አሳስቦኛል። መና ምን ሆናለች? ደህና አይደለችም? አላውቅም አጎቴ፣ ደህና እንደሆነች ነግራኛለች። ስትታይ ግን ምንም ደህና አትመስልም። እንዴ ደህና ነኝ ካለችሽ እንዴት ስትታይ ደህና አልመሰላለችሽ? አጎቴ አሁን መና ምን እያደረገች እንደሆነ ታውቃለህ? ምግብ እየሰራች ነው። እና ይህ ምኑ ይገርማል የኔ ልጅ። ይኸውልህ አጎቴ፣ መና ማለት የበላችበትን ሳህን እንኳን ማታጠብ ልጅ ናት። አይደለም በዚህ ጠዋት ተነስታ ምግብ ልታበስል ቀርቶ። አይ ነር እንደው ዝም ብለሽ ራስሽን ስታጨንቂ ነው እንጂ አንቺ ከወጣሽ በኋላ ጀምራ ይሆናል። አላውቅም አጎቴ፣ በዛ ላይ አንገቷ ላይ የምታነቅ ምልክት አለ። ምን እያልሽ ነው? አዎ በዛ ላይ ምን እንደሆነች ልትነግረኝ ነበር። ከዛስ ምንም ነገር አልነገረችሽም? መልሳቶቹ ደጋግሜ እየጠየኳት ነበር። እሷ ግን ምንም እንዳልሆነችና ከዚህ በኋላ እንደዚህ አይነት ጥያቄ እንዳልጠይቃት አደረገች። በጣም ግራ የሚያጋባ ነገር ነው። በዚህ ላይ እስካሁን ታዲያ አልመጣም። ስልኩም አይሰራም። ለስራ ነው ለረፍት ከከተማ ወጥቷል ተብሎ የለ እንዴ? ምናልባት ራሱን ለማዝናናት ስልኩን አጥፍቶ ይሆናል። እኔ እንጃ። እኔም ማውቀው ታዲያ አይደለም።
እንደዚህ ስልኩን አጥፍቶ አይደለም ሊዝናናና ላይመሽ ትንሽ ይመሽ ቤቱን እንኳን አያምነው ይመስለኛል። አንቺ ከዚህ ቤት ከሄድሽ በኋላ ብዙ ነገሮች ተቀይረዋል። አዎ አጎቴ፣ ብዙ ነገሮች በጣም ይገርማል። እኔ ከዚህ ቤት ከወጣሁ ትንሽ ሳምንታት ይሆነኛል መስል ብሎኛል። ቆይ አይደለም በዚህ ትንሽ ጊዜ ቀርቶ በአመታት እንኳን ይሄ ሁሉ ለውጥ ሊመጣ ይችላል? ነይ እስኪ እኔ ልጅ ራስሽን እንደዚህ አታስጨንቂ። ሁሉም ነገር ጥሩ ይሆናል። እሺ አጅሪት ያቺ ገረድ ምንድን ነው ያለችሽ? ምንም ዝም ብላ ጥያቄ ስጠይቀኝ ነበር። እና አንቺ ምን አልሻት? ከዚህ በኋላ ምንም አይነት ጥያቄ እንዳትጠይቀኝ አስጠንቅቄ ነግሬያታለሁ። ከዚህ በኋላ ነው ያልሽው? የኔ ቆንጆ ከዚህ በኋላ የሚባል ነገር የለም። ይሄን አላስተዋልሽም? ማለት አልገባኝም። ግልጽ እኮ ነው። ከዚህ በኋላ አጎቷና ፈሪሃ ከዚህ ቤት ለቀው ስለሚወጡ ነው። ማለት እንዴት? ፈሪሃ ልትሄድ ነው? ከዚህ ቤት ታስወጫት ነው? በትክክል። ምን ነው ቀራለሽ? አረ እንደዛ አይደለም በጭራሽ። ካለሽም በደንብ ይበልሽ። ምክንያቱም አሁን ጨርቃቸውን ሰብስቦ ከዚህ ቤት ስለሚወጡ። ሁሉንም እንደፈለግሽ ማድረግ ትችላለሽ። እኔ ስለማንም ሰው አያገባኝም። አሁን ብቸኛ የሚያሳስበኝ ነገር ቢኖር አባቴ ብቻ ነው። በጣም ጥሩ ልዕልቲቷ፣ በጣም በፍጥነት እየተማርሽ ነው። በያውን ስራሽን ቀጥይ። ታውቂያለሽ የዚህ ቤት ልዕልት ብቻ ሳትሆኚ ገረድም ጭምር ነሽ። ቃሌን አልረሳሁትም። ጥሩ እንግዲህ አንቺም ወደ ስራሽ፣ እኔ መንቀር ይላባራችሁ። ወይኔ ጉዴ! ፈሪሃን በቃ ልታባርራት ነው? አይ በፍጹም ፈሪሃ መውጣት የለባትም። ይሁን ነገር መሆን አለበት። ፈሪሃ ታስፈልገኛለች። ሀሩን ቶሎ መድረስ አለበት። ፈሪሃና አጎቷ ከዚህ ሳይወጡ ቶሎ ሊደርስ ይገባል። ልደውልለት። አንቺ ፈሪሃ የለሽም? ጥሩ የት አባቱ ሄዳ ነው? ኮተትሽን አስይዤ። ለነገሩ ምን አላት? ምንም አባቷ የላትም። ታርኪ እንደማስጠሽ እማካ ፈሪሃ፣ አንቺ ፈሪሃ፣ ፈሪሃ! እቺ ገረድ አትሰማኝም? ፈሪሃ ነይ ውጪ ቶሎ በይ። ፈሪሃ ምንድን ነው? ምን ተፈጠረ? መና ምን ሆናለች? መና ምን ሆናለች ነው ያልሽው? አዎ ምንድን ነው የተፈጠረው? መና ምን ሆናለች? አይዞሽ የቤቷ ተቆርቋሪ፣ መና ምንም አልሆነች። አርፋ ስራዋን እየሰራች ነው። አርፋ ስራዋን እየሰራች ነው ያልሽው? አይዞሽ ስለመና አታስቢ፣ ምንም አትሆንም። እኔ ያለሁላት። ገባኝ። እሺ ታዲያ እንደዚህ ጨዋሽ የጠራሽ ለምንድን ነው? ተመልከች። ምንድን ነው? የኔ ቆንጆ ልብሶችሽ ናቸው። እሱንማ እያየሁት ነው፣ ግን ልብሶቼ እዚህ ምን ይሰራሉ? ግልጽ እኮ ነው። ጓዝሽን ጠቅልለሽ ልትወጪ ስለሆነ እያገዝኩሽ ነው። የምትናገረው ነገር ግን ለራስሽ ይታወቅሻል። አታስቢ፣ የምናገረውም የማደርገውም በደንብ ነው የማውቀው። ያንቺን ሀሳብ ንገሪኝ ካልሽ ግን በጭራሽ አይመስለኝም። አሁን በደንብ አዳምጪ። ከዚህ ቤት በጭራሽ አልወጣም። ሁለት ያሸውጂኝም። እሺ? አቤት አቤት፣ ምንድን ነው ያልሽው?
ከዚህ ቤት አልወጣም ነው ያልሽው? በትክክል የትም አልሄድም። እዚህ ቤት ለምን ተመልሼ እንደመጣሁ ታውቂያለሽ? አንቺን ያለ አንድ ቁራጭ ገንዘብ ከዚህ ቤት ላስወጣሽ ነው። እሺ በጣም የተዳፈርሽ አልመሰለሽም? አንቺ ገረድ። ድፍረትና አይናውጣነት ከአንቺ ነው የተማርኩት። ምን አባሽ ነው ያልሽው? ማንን ነው አይናውጣ? እንደውም አይናውጣ ያነሰሽ ይመስለኛል። ሌባም አለው። እሺ አንቺ ክፍተፍ ጭራሽ። ምን ልትሆኚ ነው አንቺ? ልቀቀኝ እባክህ። እንዴት ብትዳፈሪ ነው የኔ እርግብ ላይ እጅሽ የምታነሺው? እርግብ ነው ያልከው? እችን አሞራ ነው እርግብ እያልካት የምትጠራት? ዋ ለአፍሽ ለከት ይኖርሽ። አለበለዚያ ቆይ አለበለዚያ ምን? በትንሹም ቢሆን ደጅ ተዋውቀናል። ገባኝ። እመተሻለሁ እያልክ እያስፈራራኸኝ ነው? አልሰበሰብም ካልሽ ወይኔ ህይወት፣ የማዕድ ዱርዬ እኮ ነው ቤቴ የሰበሰብኩት። እዚሁ ጠብቁኝ። የኔ ደህና ነሽ አይደል? መከታ የሆነ አጎት እያለኝ ምን ሆናለሁ ብለህ? ኧረ እንደው ሴትነቷ ይዞኝ እንጂ እንደሷ ክፋት ቢሆንማ ሰብሬ ነበር የምለቃት። ተዋት አጎቴ፣ እሷ እንዲህ ናት። እንደ በፊቱ እንድፈራት ትፈልጋለች። በፊትም እኔ አጎትሽ አለመኖሬ ነው። አጎቴ በቃ ቁጭ በል እንዳያመህ። እኔ በተነችው ልብስ ልሰብስበው። መፍጠን አለብኝ። የት ልፈልገው? ታቦቷን ያደረገችው እሺ፣ ታደረገችው የእሷን ይዛው ሄደች ይባላል። የኔ የተከባ ሀሩን እባክህን ቶሎ በል ስልኩን አንሳው። ፍጠን። ወይኔ ጉዴ። እማዬ፣ ቆይ ለምንድን ነው ደግሞ የደወለችልኝ? ቆይ በጣም መማት ነው። ሄሎ፣ ሀሩን እንኳን አነሳኸው። መና፣ ቆይ አንቺ ለምን ደወልሽልኝ? ምን ተፈጥሮ ነው? በፍጥነት ወደዚህ መምጣት አለብክ። እማዬ በጣም አመማት እንዴ? ታመመች ነው ያልከው? ሀሩን ለምን አትነግሪኝም? መና፣ በጣም እያስጨነቅሽኝ እኮ ነው። እናትህ በጣም ከሚባለው በላይ ደህና ናት። ማለት ሶጣ እኮ ምንም ደህና ነበረች። በትክክል አሁን ቁማ እየሄደች ነው። መና፣ እኔ ይሄንን ማመን አልችልም በጭራሽ። እኔ ላይ እንድታመኝ አልጠብቅም። ስመጣ ሁሉንም ነገር በአይነት ታየዋለህ። ብቻውን ቶሎ እንድትመጣ ነው የምፈልገው። መና፣ ህይወት ደህና ከሆነች ለምንድን ነው በአስቸኳይ የጠራሽኝ ያለሽው? አሁን ስለ ፈሪሃ ነው። ፈሪሃ? አዎ ስለ ፈሪሃ። ሀሩን፣ ወይኔ ሀሩን፣ ያ የተረገመ ሰውዬ ተከትሏት መጣ እንዴ? ፈሪሃውን ደም ሲሆኑት ነገር አለ። ስለምንድን ነው የምታወራው? የምን ሰውዬ ነው? እና የመጣ ሰው ከሌለ ፈሪሃ ምን ሆነች? ህይወት ልታባርራት ነው። ምን? አዎ ሀሩን፣ ህይወት የሁሉንም ዕቃ እየሰበሰበች ነው። እኔ ማመን አልችልም። እኔ ከዛ ቤት እንደወጣ ነበር አሞኛል ያለችኝ። በትክክል። እሺ፣ እኔ አሁኑን እመጣለሁ። እስከዛ አንቺ የትም እንዳይወጡ አድርጊ። እኔ? አዎ መና፣ እኔ እንጃ።
አንተ ካላደረከው እኔ ማድረግ የምችል አይመስለኝም። ምን ማለት ነው? ምና ቤቱ እኮ ያንቺ ነው። እንዳልኩሽ አድርጊ። የትም እንዳይዱ መጣ። አይ ህይወት እንደዚህ ማድረጋች እኔ ምንም ማድረግ አልችልም ሀሩን። በፍጥነት ብትደስክን ጥሩ ነው። ቆይታለ እዚህ የለማኝ ልብስ ጭራሽ ደግሜ እንዳልመታሽ ይለኛል። አልተዋወቅነትማ። ለማንኛውም አሁን ኮተቱን ሰብስቤ ከዚህ ቤት ጥርግርግ አድርጌ ላባራቸው። ደግሞ ደህና ነገር ይዞ እንደመጣ ምንድነው ህይወት? የእሱ ልብሶች ናቸው። እናንተ መውጣት የከበዳችሁ ነው የምትመስሉት። ስለዚህ ነው ላግዛችሁ ብዬ ነው። አንቺ እየለየልሽ ነው መሰለኝ። አንቺ ምን አይነት ባለጌ ነሽ እባክሽ? ምን ሊያደርግ ነው? ቆይ ምን ልትሆን ነው እንዴ? ያሟል እንዴ? ከዚህ በኋላ እንዳትናገር። ከሷ በላይ ያንተ ነው የሚገርመው። ልጅ በግርድና ከተባረረችበት ቤት ጭራሽ በክብር እንደተጠራ ሰው ልብስን ሰብስባ ትመጣለህ እንዴ? እንዴ ጫፌን ንካኝና እስር ቤት ነው ማበሰብስ እንዴ? ለምን አበሰብስ? ወንድ ነህ። አጎቴ እባክህን ተረጋጋ። እንዴት ነው የምንረጋጋው? ተሰሚያትልህ እንዴ የምትናገረው? አጎቴ እሷን ተዋት፣ እኛ ላይ ሰበብ ትሆናለች። ወይኔ ደነስ፣ ዛሬ አልለቃትም ነበር። ፈሪያ አንቺን ብዬ ነው እንጂ። አጎቴ እሷን አትስማት። እሷ ማለት የዚህ ቤት በጣም ተራ ሰው ናት። ምን አልሽ አንቺ? አዎ በደንብ ሰምተሻል። አንቺ እኛን ከዚህ ቤት በጭራሽ ልታባርሪ ነች። ለምን ሲባል? ቆይ አንቺ ማለት እኮ አንድ ተራ ገረድ እኮ ነሽ። ትሰሚኛለሽ? እሷ ከአንቺ የተሻለ እዚህ ቤት መብት አላት። ኧረ እባክህ፣ ለምንድን ነው መብት የሚኖራት? ረዥም ዓመት እዚህ ቤት በግርድና ስለቆየች። ትሰሚኛለሽ? ፈሪያ ለዚህ ቤት ሆነ ለታዴ የመጀመሪያ ጎቴ እባክህ ነው የጨርሰው። የመጀመሪያ ምን? አጎቴ እባክህ ነው። ምንም ነገር አትናገር። ከተናገርኩ ሁሉንም ነገር ታበላሸዋል። እንዲህ ስትታዩ ትልቅ ምስጢር የያዛችሁ ነው የምትመስሉት። ህይወት አሁን እኔን አዳምጪኝ። ለመጨረሻ ጊዜ አዳምጪኝ። እኔ እዚህ ቤት ስገባ መጀመሪያ ታዴና መናን ብቻ ነው የማውቀው። ስለዚህ አሁንም ቢሆን ታዴና መና ብቻ ናቸው ከዚህ ቤት ሊያስወጡኝ የሚችሉት፣ እኔንም አጎቴንም። ተግባባን? ታዴን እጠብቀዋለሁ እያልሽ ነው? በስተመጨረሻም ገባሽ። ታዴን እንጠብቀዋለን። የቤቱን ባለቤት ማለት ነው። የቤቱን ባለቤት? ልብሳችሁን ሳታነሱ እዚህ ጋር ጠብቁ። አጎቴ በቃ ተረጋጋላችሁ። የማንም አፍ መክፈቻ ነው ልጄ። እንደዚህ እየተናገረችሽ እዚህ መቆየት አልነበረብሽ። ቤቱን ለቀሽ መውጣት ነበረብሽ። ሁሉም ነገር እኮ ሊቀር ይችላል። እንደዛ ለማለት እንደፈለግ አውቃለሁ ልጄ። ሁሉም ነገር ይቅር ማለት እህትና አባትሽን አይደለም። እኔም ስሜታዊ ሆኜ ያስጨነቅኩሽ፣ ይቅርታ የኔ ልጅ። በጭራሽ አጎቴ፣ አንተ ምንም አላጠፋም። እንደውም ያለ ክብር ዝቅ እያልክ ያለው ለሚስትል እኮ ነው። ይኸውልሽ ያድርግ። እሷ ስላለች ብቻ ከዚህ ቤት አመጣ። በጣም አመሰግናለሁ አጎቴ። ምን ነው ህይወት? ምን እየሰራሽ ነው? ምንም፣ ቤቱን አጽጂ ብለሽኝ እያጸዳሁ ነው። ድምፅ ሰምተሻል? በደንብ ሰምተሻል? አዎ ማለት ተሰምቶኛል። ሰላም አይደለም እንዴ? አሁን ነው የምትጠይቂው? ያው መጥቼ ምንም አልሰራም ብዬ ነው።
አሁን ግን ታስፈልጊኛለሽ። እኔ? አዎ እንጂ መና ታስፈልጊኛለሽ። እንዴ ለምን? ማለት እኔ ምንም አደርግልሽ ነገር አለ? አይዞሽ አትፍሪ፣ ቀላል ነው። እነዚህን ሰዎች ውጡ ብቻ ማለት ነው የሚጠበቅብሽ። ፈሪሃን ነው ውጪ ምላት? አጎቷም አለ። እንዴት ነው ፈሪሃን ውጪ ምላት? ምን አልሽኝ? መና ምን ማለት ግራ ገብቶኛል። ቆይ አንቺ ለምን አታያቸውም? ከዛ ትንሽ ቆይተው ይውጡ። ምን ነው ፈራሽ? አይ አልፈራውም፣ ትንሽ ይከብዳል ግን። ምን ነው እኔ ዛሬ ስጠይቅሽ ከበደሽ? እንዲያው ይከብዳል። ሰው አለን ብለው አይደል የመጡት? ኧረ እባክሽ እባክሽ እንደዛ ታድርጊ ህይወት። እኔ እነሱን ከቤት ውጡልኝ ማለት አልችልም። በደንብ አድርገሽ ትችያለሽ። ትንሽ ስለ አባትሽ ብቻ ማሰብ ነው የሚጠበቅብሽ። ህይወት እባክሽ በአሁኑ እንኳን አባቴን አታስገቢው። አልችልም። ምክንያቱም ደግሞ አንቺ ሁሌ እንደዚህ እንዳደርግ ታስገድኛለሽ። አባትሽ በእጅሽ ነው። እሺ እሺ በቃ 10 በእጅሽ ነው አትበይኝ። በቃ የፈለግሽውን አድርጋለሁ። በጣም ጥሩ። እንደዚህ ነው የኔ ቆንጆ። መቼ? አሁን ነው? አዎ ነው ጫው። እስኪ ስታይ ደግሞ ምን እንደምትለው ነገር መጨረሻ እንገላገላችሁ። የተረገመች ሴትዮ እዚህ ናችሁ እንዴ? አዎ ምን ፈለግሽን? አይ አልፈለኳችሁም። እንዲሁ ነው እንግዲህ አውጡ ጃኛቻውችና። አይ እኔ ውስጥ ስራ አለኝ። በቃ እናንተ ተጫወቱ። እናቀፈች አይ ምንድነው የምትነግሪኝ? ምንድነው የምንጠይቅሽ? ተረጋጊ፣ ይነገርሻል። በነገሪያቸው ምንድነው መናገሪኝ? ፈርተሽ ነው የኔ ቆንጆ? አባትሽ እዚህ ቢኖር ኖሮ እኮ አትፈሪም ነበር። ምና ልጄ ምንድነው እንደዚህ መጨነቅ? መና አጎቴ እውነቱን ነው ንገሪኝ። ምንድነው? ፈሪሃ አጎቴ እንድትሄዱ እፈልጋለሁ። ምን አልሽ? መና አዎ ፈሪሃ እዚህ ቤት እንድትቆዩ አልፈልግም። አልገባኝም። ከዚህ ቤት እያባረርሽን መሆን ነው? አዎ በትክክል ሰምተሻታል። ዝም በይ አንቺ። አንቺን ያወራሽ የለም። ቆይ ህይወት እያስፈራራችሽ ነው እንዴ? ቆይ ምንድነው የምታወሪው? አንቺ ምንድነው የምታወሪው? ጥያቄ ነው የጠየኩሽ። ህይወት እያስፈራራችሽ ነው ወይ? በህግ አምላክ አንቺ ልጅ ስሜን አትጥሪ። አይ ስሜን ያለችው ሰሚያለሽ? ማንም ምንም አይሆንም። ንገሪያቸው። መና ይኸውልሽ፣ ብቻዬን ነኝ ብለሽ ከሆነ የፈራሽው ምንም ነገር አትሆኝም። እኔ አለሁልሽ። በዛ ላይ ደግሞ ከምንም ነገር የሚያወጣሽ ጀግና አባት አለሽ። በቂ እባክሽ። መና ምን ማድረግሽ ነው? ይኸውልሽ እሷ እናቴ ናት። እሺ በጣም ተሳፍሬያለሽ። እሺ በጣም ፈሪሃ ምንም ምርጫ አልሰጠችኝም። ገባኝ። እና አሁን አንቺ ከዚህ ቤት እንድንወጣ ትፈልጊያለሽ ነው? መና እየጠየኩሽ ነው። በትክክል መልሽልኝ። ከዚህ በላይ ውርደትም ቋንቋም የለም። ልክ ነሽ። በቃ እኛ ከዚህ ቤት እንወጣለን። በስተመጨረሻ የምናወራው ነገር ገባሽ? አዎ አጎቴ እንሂድ። ይሻላል አልሽ? እመኑኝ ጋሼ በደንብ ይሻላል። አጎቴ ተዋት በቃ።
ከዚች ጋር ድጋሚ መነጋገር አልፈልግም። እንግዲህ እዚህ ደስታ ላይ ሌላ ደስታ ባልጨምርላችሁ ፈጣሪ ራሱ የሚታዘበኝ ነው የሚመስለው። ምንድን ነው ይሄ? እሺና በሉ እንዴት በይሳ ትራንስፖርት አይኖርም? ምን አይነት ነገር ነው? እንደውም ለምን ደውዬ ምን ላይ እንዳሉ አልጠይቅም። በጭራሽ እነ ፈሪያ ከዚህ ቤት መውጣት የለባቸው። ቆይ ምንድን ነው የማየው? ችግር አለ እንዴ? ፈሪሃ እንደምትወጪው እኮ ነግሬሽ ነበረ። መና ምንድን ነው ይሄን ነገር ልታስረጅኝ ትችላለሽ? መና እየጠየቅኩሽ ነው፣ መልሽልኝ። ያየሁትን ነገር ማመን እያቃተኝ ነው። ነግሬሽ ነበረ። አንቺ ግን የምር ይሄንን ታዴ ፈርሞ ነው? በሚገባ ውድ ባለቤት ይሄንን። ቆይ ታዴ እንዴት ይሄንን ሊያደርግ ቻለ? በጣም ይገርማል። እናም ያጠራጥራል። ምን ለማለት ፈልጋ ነው? አንተ ደግሞ የሆነ ደስ የማይል ነገር አለ። ቆይ ምን ነው ደስ የማይል ነገር? ባለቤቴ ይሄንን ቤት አወረሰኝ በቃ። እንዴት ራሱ እንኳን ባያስብ መናን አላሰባትም። ታዴ ጋር መደወል አለብኝ። አዎ ልጅ ጥሩ ሀሳብ ነው። አሁን ከበቂ በላይ እዚህ ቤት መብት እንዳለኝ ያውቃችኋል። እባካችሁ ቤቴን ቀለቃችሁ ቀበሉልኝ። ፈሪያ እንግዲህ ተመስገን። ያው ጥሩ ነው እንጂ ሰራተኛ ሳይፈተሽ አይወጣም ነበር። ችግር የለውም። እኔ ግን ላንቺ ተከጀልሻለሁ። ትርፍ ቃል ባንነጋገር ጥሩ ይመስለኛል። አጎቴ ተዋት። ከዚህ ጋር ክፉ ቃል መነጋገር ጥሩ አይደለም። እና አቤት። አልተቀየምኩሽም። እሺ አጎቴ። ፈሪሃ ቆይ አንዴ። የምን ቆይ ነው? ትንሽ ቆዩ፣ በጣም ትንሽ ይጠብቁ። አንቺ እብድ! ምንድን ነው የሚጠብቁት? በጣም ብዙ ታገስንሽ። በቃ እንሄድበት። ፈሪሃ አንድ ነገር ልንገርሽ። ስለሱ የቀረሽ ነገር አለ? አየሽ፣ የቀረሽ ነገር የለም። በቃ ፈሪሃ እንሂድ። መና ራስሽን ጠብቂ እሺ? ታዴን ጠብቂው። ምንም አታስቢ፣ እኔ ያለው። አንቺ ብቻ ይሄን ቤት ለቀሽ ውጪ። ተመስገን፣ በስተመጨረሻም ወጡ። አሁን በስትክክል መተንፈስ እችላለሁ። አይ እንደዚህ ሊሆን አይችልም። ግን ሆኗል የኔ ቆንጆ። እስኪ ተመልከች። አሁን ፈሪሃም ያ የተረገመ አጎቷም የለም። አይ አይሆንም። ወዴት ነሽ? ፈሪሃን ድጋሚ እንደዚህ ማድረግ አልችልም በጭራሽ። ግን አድርገሽዋል። አይ ሁሉንም ነገር ላስተካክል ይገባል። ሁሉንም ነገር። ምንም የምታስተካክዩ ነገር የለም። ተመልከች፣ ሁሉ ነገር ተስተካክሏል። አይ ፈሪሃ፣ አስሬ ፈሪሃ አትበይብኝ። እንደምታየው ፈሪሃ እዚህ የለችም። ተግባባን? እየጠየኩሽ እኮ ነው። ተግባባን ወይ? መቼም ቢሆን ከአንቺ ጋር ልስማማ አልችልም። መቼም። ምክንያቱም አንቺ በጣም መጥፎ ሴት ነሽ። ይህን ሁሉ ድፍረት ከየት አመጣሽው? ትሰምኛለሽ? የዚህን ያለው የሰራተኛችን የምትወጃት ህይወት ልቀቂኝ። አርፈሽ ተቀመጪ እሺ? ይኸው ምን ያደረግሽ ነው? ልጄ ካሮን እነ ፈሪያስ ስትመጣ እነግርሃለን ብለን እኮ ነው። ሄዱ ማለት
ቆይ መና ከኔ ጋር ችግር ነው እንደፈለግሽው? ህይወት የጠየቅሽኝ በሙሉ እኮ እያደረግኩ ነው። ምንም በቂ አይደለም ምንም። እኔም ከዚህ በላይ የሚችላል መሰለኝ። ምን ነው ይሄ ሁሉ ስለ ፍሬሃ ነው? መታ ስለሄደች አባትሽን አስረሳችሽ? አስር አባትሽ አትበይኝ። በቃ አባቴን ተይው። ያን የሞተ ሰውዬ እኔን መጥራት ፈልጌ አይደለም። ምን አልሽ አንቺ? እየሞትሽ? አዎ አሁን በአፌ ነው የጠራሁት። አድርጊ የምልሽን የማታደርጊ ከሆነ ደግሞ በትክክል ይሞታል። በቃሽ! አበዛሽው። አንቺ ውሻ ነች። ምንድን ነው ያልሽው? ወይስ ምን የተፈጠረ ነው?